ልክ እንደ ጂሜል ፋርመር ከዚህ በፊት ሰርታችሁ የምታውቁ ከሆነ ኢሜል በቀላሉ በመክፈት ብቻ አንድ ኢሜል ስለከፈታችሁ $0.7 ይሰጣችኋል ማለት ነው። ይህ ማለት ኢማጂን አስባችኋል 10 ኢሜል ብትከፍቱ እስከ 480 ብር መስራት ትችላላችሁ ማለት ነው። 50 ኢሜል ከከፈታችሁ እስከ 2420 ብር በእኛ ሁኔታ ማለት ነው። $27 ስላላችሁ 100 ኢሜል ከከፈታችሁ ማለት ነው። ይህ በቀላሉ መክፈት የምትችሉት ነገር ነው። በቤተሰብ በጓደኞቻችሁ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ሚኒመም በእናንተ ቢያንስ እስከ 7 አዲስ ኢሜል ልትከፍቱ ትችላላችሁ። ከዛም በኋላ ከአንድ ወር በኋላ ምናምን ነው የሚያስከፍታችሁ በራሳችሁ ስልክ ማለት ነው። ኢትዮጵያ ውስጥ አንሊሚትድ መክፈት አይቻልም ማለት ነው። በሌላ ሀገር ካልሆናችሁ በስተቀር ኢቨን $100 በላይ እየሰራ አለ። እዚህ ሀገር ሳይሆን ውጭ ሀገር እና ሆነው አንዳንድ ቻይና ሀገሮች ምናምን አንሊሚትድ መክፈት ትችላላችሁ። ቻይና ሀገር ደግሞ ያው የሰው ብዛት ስላለ ነው። እና እንዴት ወስላችሁ ይሄንን እዚህ ያለውን ሬጅስተር ብሎ የዚህን እንትና የቦቱን ሊንክ የቴሌግራም ቻናሌ ላይ አስቀምጥላችኋለሁ ማለት ነው። የቴሌግራም ቻናሌ ሊንክ ደግሞ እዚህ ጋር ፎቶ ኤዲተር ፊክስ ብላችሁ ሲጽፉ ይመጣልኛል። ከአንድ 1500 ተከታይ በላይ ቻናል ያለው እሱን ትነክታላችሁ ማለት ነው። እዚህ ጋር የኦንላይን ስራዎች ብዙ የኦንላይን ስራዎች የተረጋገጠ የሚከፍል እና በዚህ ቻናል ላይ እለቅላችኋለሁ ማለት ነው። እንደምታዩት ከነ ማስረጃው ነው የምለቀው ማለት ነው። እሱን ለማድረግ እዚህ ጋር የቦቱን ሊንክ ትነኩና ትገባላችሁ ማለት ነው። ኦኬ ልክ ስትገቡ እንደዚህ ያመጣላችኋል ማለት ነው። ስታርት እንዳላችሁት አንድ ቻናል ጆይን ብላችሁ ከዛም በኋላ ከታች ቬሪፋይ የምትላለች እሷን በኋላ እኔ አሳልፌ እንደዚህ ተከፈትኩ መጀመሪያ። ከዛም በኋላ ልክ ስትከፍቱ ምንድነው እዚህ ጋር ባላንሳችንን ቼክ ማድረግ እንችላለን። እዚህ ጋር ባላንስ 00 ነው። ሆሌና አቬለብል ነው የሚቀመጠው። ከዛም በኋላ እዚህ ጋር ሽባክነልና ሬጂስተር አን አካውንት የምትላለች እሱን እንነካለን ማለት ነው። እዚህ ጋር ሬጂስተር አን አካውንት እስከ አሁን ለምሳሌ በኢሜል ብቻና ቱ ስቴፕ ቬሪፊኬሽን ይባላል። ሁለቱም ይለያዩ 0.119 ይደርሳላችሁ። የኛ መስራት እንፈልገው በዚህ ስለሆነ በዚህ ቀላል ነው። በጣም በቀላሉ ተንቀሳቀሱ። ከዛም በኋላ እዚህ ጋር ዳን የምትሏን ትነካላችሁ ብሏል። እዚህ ጋር 15 ደቂቃ ውስጥ መድረስ አለባችሁ ያለ ነው። እንዴት እናደርጋለን? እዚህ ጋር ኮፒ እናደርጋለን። ፈርስት ላይ የምትሏን ኮፒ ካደረግን በኋላ ወደ ጂሜል እንሄዳለን ማለት ጂሜል የሁላችሁም አለ ብዬ ተስፋ አደርጋለሁ። ጂሜል እዚህ ጋር ጂሜል ነው እንነካለን። እዚህ ጋር ያለውን ስትነኩ ማለት ነው እዚህ ጋር የኢሜላችሁን ለማጣት ከዛም በኋላ እናንተ ሳብት አድርጉና እዚህ ጋር ኢሜል አለ እዚህ ጋር ያለውን አድ አካውንት ኢሜል አድ አናዘር አካውንት ከዛም በኋላ አድ አናዘር አካውንት እዚህ ጋር ጉግል ሚለውን ከላይ ያለውን ትነካላችሁ። ሌላ ያስከፍተን ይችላል ብዙ ኢሜል ስለከፈቱ እዚህ ጋር አሻራ ሰጣላችሁ ወይም የስልካችሁን ፓተርን ፓስወርድ አስገባላችሁ ማለት ነው። እንደዛ ካደረጋችሁ በኋላ ወደ ቀጣዩ ያሳልፋችኋል ማለት ነው። ኦኬ እዚህ ጋር ሲያመጣላችሁ እዚህ ጋር አለ ክሬት አካውንት መጣላለች። ክሬት አካውንት የምትለው እዚህ ጋር የፈለጋችሁትን ለቢዝነስ ምን ያስመርጣችኋል ማለት ነው። ከዛም በኋላ በመቀጠል ላስት ኔም ፈርስት ኔም ምናምን ላስት ኔም የሚለውን እዚህ ጋር ታስገባላችሁ ማለት ነው። ፈርስት ኔም የሚለውን ይሄንን ትተውታላችሁ ባዶ እንዲህ ትተዋላችሁና ሌላ ኔክስት የምትለውን ትነካላችሁ። የተጠየቅነው የላስት ኔም ብቻ ነው ሰጣን። እዚህ ጋር በራሳችሁ የምትሞሉት የፈለጋችሁትን መሙላት ትችላላችሁ። ከ2000 በላይ መሆን በታች አድርጋችሁ ትሞላላችሁ። እዚህ ጋር 2000 ማለት ትችላላችሁ። የተወለዳችሁት 8 ዓመት መሆን አለበት። እዚህ ጋር ዩዘር ኔም ይጠይቀናል። ዩዘር ኔም ደግሞ እዚህ ጋር ቦቱ ሰጥቶናል። ኢሜል ማለት ነው። ኢሜል እንዲህ ስትነኩት ራሱ ኮፒ ያደርጋላችኋል። ከዛም በኋላ እዚህ ጋር መታችሁ ፔስት ማድረግ ነው። እዚህ ጋር ፔስት ታደርጉት ከዛን ያሳልፋችኋል። እዚህ ጋር ፓስፖርት ታስገባላችሁ ማለት ፓስፖርት የምትለውን ትነካላችሁ። እዚህ ጋር ላያሳልፈኝ ይችላል። ብዙ ኢሜል ከከፈታችሁ አያሳልፋችሁ ማለት ነው። ኦኬ አሳልፈኝ በተሳካ ሁኔታ ኦሬዲ እዚህ ጋር ኔክስት የምትላለች ኔክስት የምትለውን ትነካላችሁ። እዚህ ጋር አናግሪ የምትለውን ትነካላችሁ። እዚህ ጋር በቀላሉ እንደዚህ መክፈት ትችላላችሁ። እዚህ ጋር ከከፈተላችሁ በኋላ ሌላ አካውንት እንድትከፍቱ ደግሞ ያመጣላችሁ ማለት እዚህ ጋር ባክትሉና እዛ ኢሜል ጋር ትገባላችሁ። ከዛም በኋላ ወይታችን እናደርጋለን። ይሄን እንደምታውቁ ከፍቶልናል ኦሬዲ። ከዛም በኋላ ምን ታደርጋላችሁ? ራሱን ትነካላችሁ ማለት ነው። ከፈታችሁትን እንዲህ ከዛም በኋላ ሪፍሬሽ ታደርጉና ወደ ራሱ ውስጥ ይመለስ ማለት ነው። ከዛም በኋላ እዚህ ያለችውን ትነካላችሁ። ከዛ እዚህ ጋር ሌላውን ማኔጅ የጉግል አካውንት ትላለች እሷን ትነካላችሁ ማለት ነው። ወደ ሴቲንጉ ያስገባችኋል ማለት ነው። ልክ ወደ ሲያስገባችሁ እዚህ ጋር አለ ምንድነው ምናምን ያስፈልገ ማለት ነው። ቱ ስቴፕ ቬሪፊኬሽን ስለሆነ እዚህ ጋር ሴኩሪቲ እንትሏል እሷን እንነካለን ማለት ነው። ከዛ እሷን ስንነካ ቱ ስቴፕ ማለት እቺን ከጨረሳችሁ ማለት ማለት ነው። ቱ ስቴፕ ቬሪፊኬሽን እንትሏል እንነካለን። እሷን ገብተን ኦን ማድረግ አለብን ማለት ነው። እዚህ ጋር ፓስፖርት ይጠይቃችኋል ማለት ነው። ፓስፖርቱን ሄዳችሁ ከቴሌግራም ማምጣት ትችላላችሁ። እኔ ቅድም ይዣለሁ ያውና እሷ ራሱ ስለሆነ አስገባዋለሁ ማለት ነው። ራሱ ከሆነ ያሳልፋችኋል፣ ራሱ ካልሆነ ያሳልፋችሁ ማለት ነው። ትክክለኛ እሱ የሰጠው የቦቱ ፓስወርድ ከሆነ ማለት ነው። ከዛ እዚህ ጋር ሲመጣ እዚህ ጋር አውቶኬሽን የምትባላለች እቺን እንነካለን። እሷን ስትነኩት እዚህ ጋር ያለችውን እንዲህ እንነካለን። ከዛ ስክሪንሾት ታደርጋላችሁ ማለት ነው። እቺ ማለት ስክሪንሾት ካደረግን በኋላ ወይስ ነው ወደ አፑን ወደ ቴሌግራማችን ሄደን ማለት ነው። ቴሌግራም ላይ ሄደንና ለቦቱ እንነግራለን። እዚህ ጋር ደን በለው መጀመሪያ እንደጨረሳችሁ ይነግራችኋል። ከዛ 3 ስቴፕ ጨርሰናል። ወሱ ነው። ከዛ እቺን እንነካለን። ከዚህም በኋላ
ያነሳችሁን ስክሪንሾት ላኩ ይላል። እዛ ስክሪንሾቱን ስትልኩለት እሱ ራሱ ኮድ ይሰጣል አውቶማቲካሊ። ያው እሱ ራሱ ኮድ ሰጥቶናል። ኮዱን እምቢ ካላችሁ እዚህ ጋር ሪፍሬሽ ትላለች። ሪፍሬሽዋን ታካላችሁ ማለት ነው። እዚህ ጋር ኔክስት እንለዋለን። ከዛችን እናስገባለንና ቬሪፋይ እንለዋለን። ኦኬ ቬሪፋይ አድርጎልናል ማለት ነው። እንደምታዩት አብረቶልናል፣ ኦን አድርጎናል። ከዛም ባክ ብለን እንመለሳለን። አሁን እንመለሳለን፣ ወደዛው እንገባለን ማለት ነው። ስትገቡ አሁን ፓስፖርት ይጠይቃችኋል ማለት ነው። እሺ ፓስፖርት ግብት ነበረ እዚህ ጋር እሺ እኔ ያለው ስለማውቅ ነው። እናንተ ካላወቃችሁ በቴሌግራም ማየት ትችላላችሁ። እሱ የሰጣንን ፓስፖርት ማለት ነው። ልክ እዚህ ጋር እንዲህ ሲያመጣልን እዚህ ጋር ቱ ስቴፕ የምትላለች እዚህ ታች ላይ እሷን እንላካለን ማለት ነው። እሷን እንዲህ ስትነኩ እዚህ ጋር ስኪፕ የምትላለች ስኪፕ ስትሉ ጨረሳችሁት ስቴፕ በራ ማለት ነው ይወዳል። ከዚያም በኋላ እዚህ ጋር እንደበራ እዚህ ጋር ከላይ ሰርች ማድረጊያ ላይ እዚህ ጋር አፕ ብላችሁ ጽፋላችሁ ኤፒፒ ብላችሁ አፕ ብላችሁ ጽፎ ይመጣላችኋል። እዚህ ጋር አፕ ፓስወርድ የምትላለች እሷን እንነካለን። ኦኬ እዚህ ጋር አፕ ፓስወርድ ከነካችሁ በኋላ እዚህ ጋር ኔም አለ። የፈለጋችሁ ስም መጻፍ ትችላላችሁ። የራሴ ስም መጻፍ ትችላለሁ የፈለጋችሁ። እዚህ ጋር ክሬት የምትላለች ክሬት የምትሏን ስትነኩ እቺ ነገር ነች፣ መጠንቀቅ አለባችሁ። ደህና እንዳትሉ እቺ ነገር እንዲያርጋችሁ ኮፒ ታደርጋላችሁ ማለት ነው። በስትክክል ኮፒ አድርጓት። እሺ ኮፒ ካደረገን በኋላ ምን እንደና ትበሉ እዚህ ትመጡና ትልካላችሁ ማለት ለቦቱ ስትልኩት ራሱ ኮድ ይሰጣችኋል ወይም እንትን ቬሪፋይ ያደርጋል ማለት ነው። እዚህ ጋር ቬሪፋይ ይላል። እዚህ ጋር ሰሚትድ ይላል ነው ቼክ ያደርጉት ነው ማለት ነው። እሱም ሆኖ ትንሽ ደቂቃ ትጠብቃላችሁ ማለት ነው። ኦኬ ትንሽ 5-10 ሰከንድ ሲጠብቁት ይኸው እንደዚህ መጣልን። እንደምታዩት ባላንሳችንን ሰጥቶናል ማለት ነው። ቼክ እናደርጋለን ከፈለጋችሁ እዚህ ጋር ባላንስ እንትሏን ትነካላችሁ ማለት ነው። እዚህ ጋር እንደምታዩት ሆልድ ላይ ነው የሚቀመጠው ይሄ ዶላር ከ3 ቀን በኋላ ነው ልክ እንደነገሩት ከ3 ቀን በኋላ ሆልድ ላይ ወደ ባላንስ አቬለብል ሲገባ ከዛ ዊዝድሮ ማድረግ ትችላለች። ዊዝድሮ የምታደርጉት 0.02 ነው። እቺኛን ራሱ ወዲያው ዊዝድሮ ማድረግ ትችላለች ወደ ባይናንስ። ከዛም በኋላ አሁን ይሄን ስለጨረስ ምን እናደርጋለን ወደ ቦቱ እንሄድና ወደ ከፈትነው ኢሜል ተነንለዋል ደን አልነዋ። ከዛም በኋላ ኦኬ እሺ ሎግ አውት ለማለት እዚህ ጋር አለች ታኪል ያለችዋን ማኔጅ አካውንት አሁን ከዛም በኋላ እዚህ ጋር ካፑን እንትን የከፈታችሁትን ኢሜል ትፈልጋላችሁ ማለት ነው። ይሄው እዚህ ጋር የተፈለጋችሁትን ኢሜል ከከፈታችሁ በኋላ እዚህ ጋር ፊኒሽ አይ ቲንክ ሪሙቭ አጠፋናት ማለት ነው። እንደምታዩት ከፍታለች። ከዛ እዚህ ጋር ራሱ ይነግራችኋል ማለት ነው። ሃው ቱ ሎጊን ኦፍ አካውንቱን እንድታወጡ እንዴት እንደሆነ ማወቅ ከፈለጋችሁ ይላል። እዚህ ጋር ካላወቃችሁ መንካት ትችላላችሁ። እኔ ባወጡት መሰረት ማድረግ ትችላላችሁ ማለት ነው። እና ይሄን የሰራችሁትን ገንዘብ እንዴት ኢቭን ወደ እንዴት ነው የምናወጣው ካላችሁን አሳያችኋለሁ ማለት ነው። እዛው ማሳያት ይችላል። እዚህ ጋር ለምሳሌ ዊዝድሮ የምትሆን ስትነኩና ራሱ ወደ ቦቱ ይዛችኋል ማለት ነው። ደግሞ የሚመጣላችሁ እንትን ነው ባላንስ ከሌለው አያመጣም። ለዛ ከዚህ ነው አሁን ዊዝድሮ የምታደርጉት ወደ ባይናንስ ወይም የፈለጋችሁት። ይሄው እዚህ ጋር ሚኒመም 0.1 ምናምን ይላል አንድ ማይሞላ እዚህ ጋር የታሪስ ያያ አድሬስ ምናምን እዚህ ጋር ባላንሳችን አቬለብል ስላልሆነ አይመጣም። እዚህ ጋር ለማንካተም አይሰጣችሁ ማለት ነው ባላንስ ከሌለው። በቀጣይ ቪዲዮ እንዴት ዊዝድሮ እንደምናደርግ እየሰራን ነው። እናንተ ብቻ ወጥራችሁ ስሩ። እንዴት እንደሆነ አሳይቻችኋለሁ። ቤተሰብ አረጋግጠው እንደምታውቁ ቅድም 10 አካውንት አስቡት እስኪ በቤተሰብ ምናምን ፎርዋርድ ያደረጋችሁን የምትልኩት ማለት ለቤተሰብ ምናምን ሲሆን ፎርዋርድ ማድረግ አለባችሁ ማለት ነው። ኢቨን አሁን 10 አካውንት እንኳን ይባዛ በዚህ መጣፋት ቢሆን 10 አካውንት እና 10 አካውንት ተባዙ ይባዛ በ0.27 ኢቨን $2 ሰርታችኋል ማለት ነው። $2 ማለት ደግሞ 185 ብር ኦልሬዲ ወደ 500 ብር ሰርታችኋል ማለት ነው። በጣም ቀላል ስራ ነው። ኢንተርኔት ፎርዋርድ ደግሞ ለማድረግ ቀላል ነው። ለምሳሌ ቀደም የከፈት ነው እቺን እንድትጫንና ልክ ልጫን ከስር ፎርዋርድ ብትጽፋለች ፎርዋርድ በይዛ ፎርዋርድ ምትላለች። ከዛ እሷን እንነካለን ማለት ነው። ከስንነካት እንደዚህ እናደርጋለን። ለፈለግነው ሰው ለምሳሌ የራሳችሁን የቤተሰብ ስም ጽፉና ምናምን እየጻፋችሁት ከዛ ለራሳችሁ መላክ ትችላላችሁ ማለት ነው። ለቤተሰብ ስማችሁ እንደዛችሁ እንዴት ስትልኩ ከዛ እንደዛ ይላችሁ መክፈት ነው። በእነዚህ ነው ከፍታችሁ በኋላ እዚህ መታችሁ ደግሞ ስትጨርሱ እዚህ ጋር ደንና ያላችሁ ስክሪንሾት ስለ ደግሞ እዚህ የምታስገቡት ስክሪንሾት ምናምን በዚህ መንገድ መስራት ትችላላችሁ ማለት ነው። በቀጣይ ቪዲዮ ደግሞ እዚህ ዋሳያችኋለሁ ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ። ፒስ